የማይሆንና የማይሰማ ነገር የለም። በቱርክ ሀገር ሄዳ ህይወቷ ያለፈው እህታችን በእሷ ዙሪያ እጅግ ሰቅጣጭ ነገር ተሰምቷል ማለት ነው። ይቺ እህታችን እንግዲህ ሁለቱም ኩላሊቷ እንደሌለ እንግዲህ ብዙዎች እየተናገሩት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የዚህ ቻናል ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ያለ ሰላምታ እዝነት አይለያችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ የቻናል ቤተሰብ ትሆኑ ዘንድ በትህትና ጠየቅን። ነባር ቤተሰቦች ቪዲዮውን ላይክ፣ ሼር ያደረጋችሁ አበረታቱኝ። ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ ማለት ነው። እንግዲህ ከ6 ቀን በፊት እንግዲህ አንዲት እህታችን በዱባይ ስትሰራ የነበረች እንዲሁም እንግዲህ ከሰዎቿ ጋር ለፓኬሽን ቱርክ ሀገር በሄደችበት ቦታ ህይወቷ እንዳለፈ ሁላችንም የምናውቀው ጉዳይ ነው እና ይቺ እህታችን እንግዲህ እንዴት ህይወቷ ሊያልፍ ቻለ የብዙዎቻችን ጥያቄ ነበርና ብዙዎች አንዳንዶች እንደሚሉ ከሆነ ከባሏ ጋር ተጣልታ ስለነበረ ነው ይላል። ምክንያቱም ባሏ ጓደኛዋን ስላወራባት፣ ጓደኛዋን ስለያዘ የተለያዩ መረጃዎች ሲናፈሱ ነበር እና ያም ማለ ይህ እንግዲህ ይቺ እህታችን በምን ምክንያት እንደሞተች እንግዲህ ገና ምንም የተባለ ነገር የለም። ግምታዊ ከሆነ ነገር ውጭ ማለት ነው። ሁሉም የራሱን ግምት ነው እዚህ ጋር እያስቀመጠ የሚሄደው ማለት ነው። እና ይቺ እህታችን ደግሞ እጅጉን በጣም የሚያሳዝነው ነገር ቢኖር ምንድን ነው ብላችሁ ብትጠይቁኝ ይቺ እህታችን እንግዲህ የውስጥ እቃዋ እንደሌለ ነው። ይቺ እህታችን ሁለቱም ኩላሊቷን አውጥተውታል ማለት ነው። ሁለቱ ኩላሊቷ የለም። ለምን የለም? ኩላሊቷ የት ሄደ ተብሎ በሚጠየቅበት ሰዓት በቃ የአይስክሬን ምርመራ ሲደረግ ነው በቃ በምን ምክንያት እንደሞተች ለማወቅ ነው ኩላሊቷ ያወጣ ነው ተብለዋል ማለት ነው። ይህ ማለት የሞተ ሰው ኩላሊቱ የሚወጣው ህይወቱ መልሶ እንደነበረበት ቦታ እንዲመለስ ነው ወይስ ምንድን ነው? ይሄ የብዙዎቻችን ጥያቄ ነው ማለት ነው። አንድ ሰው ከሞተ ሞተ አይደለ? ከሞተ በኋላ ደግሞ በምን ምክንያት እንደሞተ ብዙ የተለያዩ ምርመራዎች ይኖራሉ። ኩላሊት መውጣት አይጠበቅበትም። ይሄ ምክንያት ሊሆን አይችልም። እነሱ ለጊዜው ምክንያታቸውን ያቀረቡት ህይወቷ በምን አይነት መንገድ እንዳለፈ በቃ ለማረጋገጥ ለምርመራ ያክል ነው ያሉት። ይሄ እውነቴን ነው፣ አያስኬድም። ስለዚህ ጉዳዩን ኤምባሲ ይዞታል፣ ህግ ይዞታል። ይሄንን ነገር እንግዲህ ለምን ኩላሊቷ እንደወጣ ማን እንዳወጣው ማን ፈቅዶላቸው ያወጡት ዶክተሮች ማን ፈርሞላቸው በማን ፍቃደኝነት? ይሄ ብዙ ጥያቄ አለው። ገና ብዙ ጥያቄ አለው የዚች ልጅ ነገር እና በጣም እጅግ ወላሂ በጣም ነው የምታዝኑት። ምን የሚባል ነገር አለ ማለት ነው። ብዙዎቻችሁ በእንደዚህ ተብሎ በሚጠየቅበት ሰዓት ጓደኛዋ ናት የሚባል ነገር አለ ልታስወጣ የቻለችው። ጓደኛዋም ይሁን ባሏም ይሁን ማንም ይሁን መጀመሪያ ፍቃድ ማን ሰጥቷቸው ነው? ዶክተሮቹ ማን ፈርሞ በማን ፊርማ? እህቷ እያሉ ቤተሰብ እያለ ባልም አያገባውም፣ ሊፈርምም አይችልም። የሞተን ሰው ኩላሊት ወጥቶ ከሞተ ሰው ላይ ኩላሊት ማውጣት ማለት ኧረ እንደው ነገ በኔ አቤት ምን አይነት ጊዜ ነው? እኔ እንጃ። አሁን ጊዜ ነገ በኔ ላይ ይከሰትብኛል ይህ ነገር ብሎ አለማሰብ እጅግ በጣም ይሰቀጥጣል። ወላሂ ምን አይነት ጊዜ ነው የተደረሰው? እንዴት አንድ ሰው ከሞተ ሞተ በቃ። ለእሷ ያልሆናትን አካል ለነሱ ሊሆናቸው ለነሱ በቃ ቋሚ ሆነው የእሷን እንትን ሊጠቀሙበት በጣም ይጠግንናል። በጣም ነው እንደው የሚያስጠላው። ወጥቶ ተመቅረት አላሁ ተዓላ ይጠብቃችሁ። ይብላኝ ለእናቷ ለምዬ፣ ይብላኝ ለቤተሰቦቿ። ወላሂ በጣም ነው የምታሳዝነው። ያልፍልኛሉ ብላ ወጥታ ተንከራታ ያለ አግባብ በቃ ህይወቷን ማጣቷ በጣም የምታሳዝን ልጅ ናት። ወላሂ በጣም ነው የምታሳዝነው።
ይህ በቃ እሷ የሞተችው ያለ ደግሞ ብዙ በጎን በቃ ሬሳዋ እንኳን ማረፍ የማይችል ከዛም ሰውየው በራሴ ወጪ በቃ ሬሳው ወደ ኢትዮጵያ እንዲገባ አደርጋለሁ ብሎ ነበር አሰሪዋ። ከዛስ ምን ቢሆን ጥሩ ነው? ከቱርክ ሀገር አምጥቶ አሁን ዱባይ አምጥቶ አስቀምጧታል ማለት ነው። ከዛ በኋላ ተመልሶ ወደ ዱባይ ሄዷል አሰሪዋ። ለምን ሄደ? ይሄ የሆነ ነገር አለ ማለት ነው። በቃ ይሄ የሆነ ነገር አለ። ለምንድን ነው የእሷን ሬሳ ሳያዘጋጅ አሳፍራለሁ፣ ሬሳዋን ወደ ሀገር ለቤተሰቦቿ አስገባለሁ ብሎ ያለ ከዛ በኋላ ከቱርክ አንጥቶ ዱባይ ጥሎ ወደዛ የተመለሰበት ምክንያት ይሄንንም የዚህን ምክንያት እንግዲህ ተጣርቶ መደረስ አለበት ማለት ነው። ይሄንን ነገር በእርግጥ ቆይ ይኖር ኤምባሲ ይኖር ይመስለኛል። ቱርክ ይኖራል የኛ ኤምባሲ። እንደ መቼም እኛ ያልተሰደድንበት ቦታ የለም። በተሰደድንበት ቦታ ሁሉ ደግሞ ኤምባሲ መኖሩ ግድላል። ኤምባሲዎች ባሉበት ቦታ ነው መሰደድም የምንችለው። ኤምባሲያችን በሌለበት ሀገር ላይ ማናቸውም ዜጋ መሰደድ አይችልም። ስለዚህ ቱርክም ዜጎቻችን ስላሉ ኤምባሲ ግዴታ አለ። ይህንን ነገር የቱርክ ኤምባሲ ነገሩን አጣርቶ ለቤተሰቦቿም ሆነ ለሕዝብ ይፋ ማድረግ አለበት። በጣም ነው የሚያሳዝነው። ወገኖቻችን ያለ አግባብ በእንደዚህ አይነት ነገር በቃ ህይወታቸውን እያጡ ነው። እንዴ ምን ማለት ነው? የምር የኛስ ጠና፣ የኛስ በዛ። እጅግ በጣም ያሳዝናል ወላሂ። ይሄ በቃ ምንም ሳታስበው በእንደዚህ አይነት መንገድ ህይወቷ ማለፉ በጣም ነው የሚያሳዝነው። ታንቃ ነው ይባላል፣ እንደዚህ ሁና ነው። ብዙ ብዙ ወሬ አለ። ሱብሃንአላህ። አላህ እኔ እንጃ። አላሁ ተዓላ ወላሂ ከእንደዚህ አይነት ነገር ይጠብቃችሁ ለማለት እወዳለሁ። ውድ ቤተሰቦች፣ እኔ ከዚህም በላይ ምንም ለማለት አልችልም። ወላሂ በጣም ነው ልባችሁ የሚሰበረው። ከሞተ ሰው ውስጥ እንግዲህ ኩላሊት ማውጣት ማለት ራኡዝ ቢላ። እንደው ምን ክፉዎች ናቸው ጨካኞች። ምን አይነት ጊዜ መጣብን? እንዴት ሰው እኮ ከሞተ ሞተ በቃ። ጅናዛዋን እንኳን ምን አድርግ ነው የሚሉት? በቁሟ አሰቃዩት። ከዛስ በኋላ ጅናዛዋ እንኳን ለምን አረፈ ብለው ጅናዛዋን ራሱ ያለ አግባብ ሰውነቷን መቀዳደድ ምናምን። ምን አይነት አጋንንት ነው? አውዝ ቢላ። እና ውድ ቤተሰቦች የምር ይህች ልጅ በጣም ነው የምታሳዝነው። እንግዲህ ላይ ታብኔሉ ላይ እንደምታዩት በጣም እጅግ የምታሳዝን። አላህ እንግዲህ አላህ ይራህማት እሷንም ለቤተሰቦቿ መጽናናትን ተመኝተናል። አሁንስ የስደት ኑሮ በቃ ይበለን። ሀገራችንን ሰላም አድርጎልን ፍቅርን መዋደድን ለግሶን አላሁ ተዓላ እርዝቃችን በሀገራችን ላይ ያደርግልን። ውድ ቤተሰቦች የምር የስደት ኑሮ አሁን እያንገሸገሸን ነው። በጣም ከቀን ቀን የሚሰሙ ነገሮች የምር ተስፋችሁን የሚያሟጥጡ ናቸው እና ምንም ማለት እንዳለብኝ አላቅም። ውድ ቤተሰቦች ቪዲዮ ላይክ ሼር አድርጉት። ልባችሁ ነው የሚሰበረው። ይበቃኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።